የሀገሬ ልጆች እንዴት ናችሁ? ሰላም ለሁላችሁ ምናምን ነገር እና ያላችሁ ይህ ቪዲዮ ለሙስሊሞች ስለሆነ ክርስቲያኖች ለሙስሊም የምታውቁ ሰው ካለ ሼር አድርጉ፣ አለበለዚያ ዝም ብላችሁ ስክሮል አድርጉት ማለት ነው። የቪዲዮ ለሙስሊሞች ነው። የኢትዮጵያ ሙስሊሞች ብዙ ጊዜ ሰላት ላይ ምናምን ነገር ይሄን ያክል ናቸው ማለት ነው። እኔ በማውቀው አክል ብዙ ማውቀው ጓደኞቼ ምናምን ነገር ማለት ነው። እና ያላችሁ እዚህ ከመጣ አንድ የተረዳውን ነገር ቢሆንም ሙስሊም በቃ ያስረዳው ሳይሆን ያመንኩት ማመንና ማወቅ ይለያያል። ይህን ማስረዳችኋለሁ ማለት ነው። ብዙዎቻችሁ የኢትዮጵያ ሙስሊሞች ወጣቶች ምናምን ወጣቶች ላይ ነው ብዙ ፎከስ የሚያደርገው ነገር ማለት ነው። ሰላታችሁን አሰግዱ። አሁን ረመዳን ላይ ማሻአላ ወላሂ ሰግዳላችሁ ሁላችሁም፣ እኔም በማውቀው አክል ማለት ነው። እኔም የማውቃችሁ ልጆች ምናምን ነገር ማለት ነው። እና ያላችሁ መስገድ አላህ እንዳለ ለሙስሊሞች ነው ስላልኩ አላህ እንዳለ ማለት ነው። ማወቅና ማመን ይለያያል። ስታምኑ ማለት ነው መስገድ አለባችሁ፣ ግዴታ ነው። ይሄ የሙስሊም መጠሪያ ነው ማለት ነው። እዚህ ከመጣሁ ብዙ ነገር የተረዳሁት ሳይሆን ያመንኩት ድሬዳ አድርጎ ምናምን ነገር ሰሞኑን ክላስ ላይ እንሰግዳለን ምናምን ነገር ድሬዳ አድርጎ ሁጥባ እያቀረበልን ነበር ማለት ነው። ፀጉር ማሳደጋችሁ መስጊድ እንድትገቡ ምናምን ነገር እንዳትገቡ አይከለክላችሁም ማለት ነው። ያራዳ ልጆች ሱሪ ማሰሪሽ፣ ለሴት ደግሞ ሱሪ ማሰሪሽ ሰላት እና ሰግድ የሚያደርግሽ ነገር የለም ማለት ነው። ወላሂ እዚህ ስመጣ የተረዳሁት ሰላት ግዴታ እንደሆነ። ወላሂ ሙስሊም ከሆናችሁ ሰላት ግዴታ ነው። በቃ ካመናችሁ ማመንና ማወቅ ይለያያል ማለት ነው። ወላሂ አላህ እንዳለ ማወቅ ይሄ የወል መቃብዝ አለ ሙስሊም ተብዬ የሚያውቀው ነገር ነው። አላህ እንዳለ ማወቅ ማለት ነው። ወላሂ ማመን ደግሞ ይለያል። ያመነ በቃ ግዴታ ነው። ሰላት ሲጀመር ላመነ ሰው ነውና የተባለው። ካልገባችሁ በኳስ ላስረዳችሁ እስቲ። አብዛኞቻችሁ ኳስ ተጫዋች ስለሆናችሁ ማለት ነው። ብዙ ጊዜ ኳስ የሚጫወቱት የኳስ ህግ የሚሰራው ማጋ ነው፣ ደጋፊው ጋር አይደለም። ቡድኑ ላይ ቲሙ ላይ ነው የኳስ ህግ የሚሰራው ማለት ነው። ለሚጫወቱ ነው ህግ የወጣው። ስትጫወቱ ነው ስለ ህጉ የምትቀጡት ማለት ነው። ወንጀል የሚሆነው ስትሰግዱ ሙስሊም ስትሆን ነው። ሙስሊም ስትሆን ደግሞ ስትሰግዱ ብቻ ነው ማለት ነው። ይሄን ለማለት ያክል ነው። ሌላ በምን ላስረዳችሁ? አራዳ ልጆች እስቲ ከምትመጣመሩ ልጆች ማለት ነው። ጀለሶች ስላላችሁ ምናምን ነገር እዚህ መስጊድ ላይ ያየሁትን ነገር ነው እኔ ግራ ገብቶኝ ማለት ነው። ወላሂ መስጊድ በቃ የሙስሊምነት በቃ መገለጫ ነው። አይሰግድም ከተባለ ሙስሊም አይደለም ማለት ነው። ወላሂ እኔ በማውቀው ዘርፍ ማለት ነው። አይሰግድም ባለ ማለት እስቲ የምትጠምሩ ሰዎች ራሱ ማለት ነው። ወላሂ እዚህ ያየሁት ጫማውን ሊያስር ከመስጊድ እየወጣ ማለት ነው። ልክ ጫማውን ሳያስር ነው ስቲኩን ይዞ እየወጣ ያለው ማለት ነው። ስቲክ መጠመራችሁ ከመስጊድ አያግዳችሁ ለማለት ያክል ነው። ያራዳ ልጆች ይመቻችሁ። እሺ በቃቸው። እየቃምንም ቢሆን ያጀማ ሰላት ለማለት ያክል ነው። በማንኛውም ሁኔታ ብትሆኑ በቃ በዚህ ሰዓት ደግሞ ረመዳን ስለሆነ ሰላት እየሰገዳችሁ ስለሆነ ማለት ነው። ሰላታችሁ እንዳታቆሙ ለማለት ያክል ነው። ካልሰገዳችሁ አላመናችሁም ማለት ነው። ያራዳ ልጆች